ሰላም ጤና ይስጥልኝ ተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁን ቆዩ። የጨና ወረዳ ምክር ቤት የ2018 ዓመተ ምህረት በጀትን 298 ሚሊዮን 527445 ብር በማድረግ አጽድቋል። የወረዳው ፋይናንስ ጽሕፈት ቤት ኃላፊ አቶ ታረቀኝ ብርሃኑ የወረዳውን አጠቃላይ ዝርዝር የእቅድ በጀት በማቅረብ ምክር ቤቱ አባላት እንዲወያዩ ተደርጓል። በዚህም አባላቱ ቁጠባን መሰረት ያደረገ የበጀት አጠቃቀምና አስተዳደር ስርዓት ተጠናክሮ እንዲቀጥል አሳስበው በሙሉ ድምጽ እንዲጸድቅ ተደርጓል። በበጀት ዓመቱ ከመንግስት ካዝና 147 ሚሊዮን 743095 ብር ከ91 ሳንቲም ከመደበኛ ገቢ 118 ሚሊዮን 267619 ብር ከማዘጋጃ ቤት 3 ሚሊዮን 693744 ብር ከሌሎች የገቢ አማራጮች ማለትም ከትምህርትና ጤና ተቋማት 28 ሚሊዮን 823986 ሆኖ በጥቅሉ በ2018 በጀት ዓመት 298 ሚሊዮን 527445 በማድረግ ምክር ቤቱ ከመከረ በኋላ በሙሉ ድምጽ አጽድቋል። ምክር ቤቱ በአጀንዳነት ከያዛቸው ጉዳዮች አንዱ የሆነው ሹመት መስጠት ሲሆን 3 ተቋማት ላይ ሹመት ሰጥቷል። በዚህ መሰረት የፕላንና ኮሚሽን ጽሕፈት ቤት ኃላፊ አቶ ወልደየስ ማለቶ፣ የስራ ክህሎት ኢንተርፕራይዝ ጽሕፈት ቤት ኃላፊ አቶ ብርሃኑ ወልደ ገብርኤል፣ የመንገድና ትራንስፖርት ልማት ጽሕፈት ቤት ኃላፊ አቶ ሙሴ ባንጊ በወረዳው ዋና አስተዳዳሪ አቶ ተረፈ ገብረ ማርያም ቀርቦ አስተያየት ከተሰጠ በኋላ ቃለ መሐላ በመፈጸም ወደ ስራ እንዲገቡ ተደርጓል። ዘገባውን ከስፍራው ያደረሰን ፍጹም ተሾመ ነው። በቢጣ ወረዳ በ2017 የበጀት ዓመት በተካሄደው የትምህርት ለትውልድ ንቅናቄ ከህብረተሰቡ 1 ሚሊዮን 488904 ብር በመሰብሰብና የመማሪያ መጻሕፍትን በማሳተም ለተማሪዎች ማሰራጨት መቻሉ ተገለጸ። የወረዳው ምክር ቤት 6ኛ ዙር 12ኛ ዓመት 43ኛ መደበኛ ጉባኤውን እያካሄደ ነው። ምህረት ማሞ ከወረዳው መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የተገኘውን ዘገባ ታቀርበዋለች። የወረዳው ዋና አስተዳዳሪ አቶ ዳግማይ ማሞ የፈጻሚ ተቋማትን የ2017 ዓመተ ምህረት የስራ አፈጻጸም ሪፖርት ለምክር ቤቱ ያቀረቡ ሲሆን በሪፖርታቸው እንደተመላከተው ከሆነም ከወረዳው በበጀት ዓመቱ 2850 ቶን የታጠበና ያልታጠበ ቡና ለማዕከላዊ ገበያ ቀርቧልን ብሏል። ያረጁና ምርት መስጠት ያቆሙ 290 ሄክታር የሚሸፍኑ የቡና ተክል የጎንደላ ስራ በማከናወን ዳግም ምርት እንዲሰጥ ማድረግ መቻሉንም ገልጸዋል። ከግብይት አንጻርም ህገወጥ የቡና ግብይት ስራዎችን ለማቆም በትኩረት እየተሰራ መሆኑንም ተናግረዋል። በወረዳው 120 ኩንታል ምርጥ ዘር ለማቅረብ ታቅዶም 177 ኩንታል በላይ ምርጥ ዘር በማቅረብ አርሶ አደሩን ተጠቃሚ ማድረግ መቻሉንም ጠቁመዋል። ከ4410 ሄክታር በላይ መሬት በጓሮ አትክልትና ፍራፍሬ በመሸፈን ምርት መሰብሰብ መቻሉንም ጠቁመዋል። በወረዳው 1200 ኩንታል በላይ የአፈር ማዳበሪያ በማቅረብ የተለያዩ ሰብሎችን ማልማት መቻሉን የገለጹት ዋና አስተዳዳሪውም የቴክኖሎጂ አጠቃቀም ውስንነት ችግር እየተቀረፈ ቢሆንም አሁንም አጠናክሮ መስራት እንደሚጠይቅም ነው ዋና አስተዳዳሪው በሪፖርታቸው ዳሰሱት። የሌማት ትሩፋት ዘርፉን ለማጠናከር የአሳ ፖንድ በ14 አርሶ አደሮች ጓሮ በማዘጋጀት ተጠቃሚ እንዲሆኑ ማድረግ የተቻለ ሲሆን 87626 የ48 ቀን ጫጩትን በማስመጣትና በማሰራጨት የእንቁላልና ዶሮ መንደር ለመፍጠር ጥረት ተደርጓልም ብለዋል። ከ1343 በላይ የንብ ቀፎች በአርሶ አደሩ ጓሮና በአርሶ አደሩ ማሰልጠኛ ተቋማት በማስቀመጥ ማር ተመርቶ ተጠቃሚ መሆን መቻላቸውን አቶ ዳግማዊ ጠቁመዋል። ዋና አስተዳዳሪው በአስተዳደር ዘርፍ የተከናወኑ ስራዎችን ሲያቀርቡ እንደገለጹት በስነ ምግባርና በጸረ ሙስና መስክ የተሰራው የቅድመ መከላከል ስራ ከ142 ሺህ ብር በላይ የመንግስት ሀብትን ማዳን መቻሉንም ጠቁመዋል። ከ228 ሺህ ብር በላይ የኦዲት ግኝት በበጀት ዓመቱ ማስመለስ መቻሉንም እንዲሁም በወረዳው የ2018 ዓመተ ምህረት የማሽቃሪያ ባሮ በዓልን በድምቀት ለማክበር እየተሰራ መሆኑን ዋና አስተዳዳሪው ጠቁመዋል። በትምህርት ዘርፍ በተደረገው የትምህርት ለትውልድ ንቅናቄ ከህብረተሰቡ 1 ሚሊዮን 448904 ብር በመሰብሰብ መጽሐፍ የማሳተም ስራ እየተከናወነ ሲሆን ይህንንም በቀጣይ በማሻሻል የተሻለ የትምህርት ግብዓትን የማቅረብ ስራ ትኩረት እንደሚሰጥበትም ዋና አስተዳዳሪው አክሏል። በጸጥታው ዘርፍ እየተበራከተ ያለውን የስርቆትና ሌሎች የወንጀል ድርጊቶችን ለመግታት ህብረተሰብ አቀፍ የወንጀል መከላከል ስራዎች መከናወናቸውን የጠቆሙት ዋና አስተዳዳሪውም በተሻለ ተጠናክሮ መቀጠል እንዳለበትም ጠቁመዋል። አርሶ አደሩ የግብርና ቴክኖሎጂን በመጠቀም ምርታማ እንዲሆን አስፈላጊውን ርብርብ እያደረገ መሆኑን የክልሉ ግብርና ምርምር ኢንስቲትዩት ገለጸ። ኢንስቲትዩቱ ከሸካ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ ጋር በመተባበር በምግብ ስርዓት ማጠናከሪያ ፕሮጀክት የበጀት ድጋፍ እየለማ ያለውን ማሳ የመስክ ምልከታ አድርጓል። ተጨማሪ አለን። BH 546 እየተባለ የሚጠራው የበቆሎ ዝርያ ከሌሎች ዝርያዎች ጋር ሲነጻጸር የላቀ ምርት እየሰጠ እንደሚገኝና የተለያዩ በሽታዎችን መቋቋም የሚችል ዝርያ መሆኑ በጉብኝቱ ተመላክቷል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ግብርና ቢሮ ምክትል ቢሮ ኃላፊና
እርሻ ዘርፍ ኃላፊ አቶ አሸናፊ ክንፉ እንደገለጹት ምርትና ምርታማነትን ለማረጋገጥ በክልሉ ዘርፈ ብዙ ስራዎች የተሰሩ መሆኑን ገልጸው አርሶ አደሮች አዳዲስ ቴክኖሎጂዎችን በመጠቀም ምርታማ መሆን እንዳለባቸው ተናግረዋል። በክልላችን በ2016 የተዳቀለ የበቆሎ ዋጋና ከውጪ የሚመጡ ዝርያዎች ዋጋ በጣም ተቀራራቢ የነበረ ሲሆን በዚህ ዓመተ ምህረት በእጥፍ ነው የጨመረው። ቀደም እንዳነሱት እኛ ሀገር ውስጥ የሚመረተው ዋጋ ላይ ከውጪ የሚገቡት ዝርያዎች ወይም ዝርያ ወይም ፓረንቱ እኛ ውስጥ ማይገኝ እኛ ክልል ማይገኝ ወይም እኛ ሀገር ውስጥ ማይገኙት ዋጋቸው በእጥፍ ጨምሯል። ይሄም በአርሶ አደሩ ምርታማነት ላይ ተጽዕኖ የሚያደርስ ስለሆነ ይሄንን ቴክኖሎጂ ወይም እነዚህ የተዳቀሉ ዝርያዎችን የአገር ምርት የሆኑትን ማስተዋወቅ ወሳኝነት አለው። ስለዚህ በሁሉም አግሮ ኢኮሎጂ ተስማሚ የሆኑ ቴክኖሎጂዎችን የማላመዱ ስራ በኢንስቲትዩቱ ተጠናክሮ ሊቀጥል ይገባል። እኛም በኤክስቴንሽኑ ተቀብለን ደግሞ አርሶ አደሩ ጋር ለማስፋት እንደ ግብርና መዋቅር ከክልል እስከ ቀበሌ ድረስ ያለ የሰው ኃይል ያለ መዋቅር ነው። ዛሬ ያየነውን ነገር እንዴት ቀጣይ በየኪ ወረዳ ባሉት 23 አርሶ አደር ቀበሌያት ውስጥ ማስፋት እንችላለን የሚለው ዛሬ ነው በእቅዳችን ውስጥ ማካተት ያለብን። የክልሉ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር አቶ አማኑኤል አለሙ በበኩላቸው አርሶ አደሮች አዳዲስና በውጤታማነታቸው የተረጋገጡ የግብርና ቴክኖሎጂዎችን እንዲጠቀሙና ምርታማነታቸውን እንዲያሳድጉ እየተሰራ መሆኑን ገልጸዋል። የክልሉን የበቆሎ ዘር ችግር በተደጋጋሚ ስናወራ የነበርንበት ሆኖ በተለይ አማራጭ ከመፈለግ አንጻር የበቆሎ ዘር አማራጭ ላይ በጣም ክልሉ ማጣብቅኝ ውስጥ የገባበት የአርሶ አደር ፍላጎትን መልስ መስጠት በሚችል መልኩ በእጃችን ወላጅ ልናገኝ የምንችላቸውን ዘሮች ለአርሶ አደሩ ማስተዋወቅ እንዳለበት ከግብርና ቢሮ ጋር በመነጋገር በተለይ ባለን ማዕከላት ባለን ሀብት ማቀናጀት እንዳለብን ከሸካ ዞን ጋር በመነጋገር ይህን የመሰለ በየኪ ወረዳ በኩብጦ ቀበሌ ላይ በዋርካ መንደር አርሶ አደር በማደራጀት ይህን ተግባር ለመስራት ችለናል። የክልሉ ግብርና ምርምር ኢንስቲትዩት የቦንጋ ግብርና ምርምር ማዕከል ዳይሬክተር አቶ ዘላለም አባተ እንደገለጹት የምርምር ማዕከሉ የአርሶ አደሩ ምርታማነት ለማረጋገጥ ዘርፈ ብዙ ስራዎች የተሰሩ እንደሆነም ገልጸዋል። እንደምታውቀው አርሶ አደሮቻችን በተለያየ ጊዜ በተለያየ የዘሮችን ማሳቸውን ይሸፍናሉ። እነዚህ ሲሸፍኑ ደግሞ ምንድነው የተሻለ ዘር ያስፈልጋቸዋል። ይህ የተሻለ ዘር በዋነኝነት ማግኘት የሚችሉት ከምርምር ማዕከል ከዛም ደግሞ አልፎ ከአባጂ ድርጅቶች ነው። እንደዚሁ የዘንድሮ እንደ አገርም እንደ ክልላችን ያጋጠመ የበቆሎ ዘር እጥረት ነው። እነዚህ ከዚህ በፊት ሲጠቀሙ የነበሩ እነዚህ ፓይነር የበቆሎ ዝርያዎች ዲኬ የምንላቸውና ሾና የምንላቸው ዝርያዎቹ በኢንቨስተሮችና ከውጭ ባለሀብት የሚገቡ ጋር ተያይዞ እነዚህ ነገሮች በመቋረጣቸው የተነሳ አርሶ አደሮች አማራጭ የበቆሎ ዝርያ የማግኘት እድል አላገኘውም። ምክንያቱም ምንድነው ከዚህ በፊት በምርምር ማዕከል የገቡ የዝርያዎቹ ምንድናቸው? የቢኤች ዝርያዎች ናቸው። ይህ የቢኤች ዝርያ በኢትዮጵያ ግብርና ምርምር ኢንስቲትዩት በባኮ ግብርና ማዕከል ተባዝተው እንደ ሀገር የሚሰራጩ የሀገር በቀል ዝርያዎች ናቸው። እነዚህ ዝርያዎችን የሚሻሙ የውጭ ዝርያዎች መምጣቸው የእነዚህ የውጭ ዝርያዎች ደግሞ ምንድነው የመነሻ ወይም እናት ዘር የለም። ልክ እንደ መጠቀም ነው እንጂ ቀጥለሽ ለዘር የምትጠቀሚበት ነገር የለምና ከዛ ጋር ተያይዘው አርሶ አደሮች ያጋጠሙ ችግር ይህን መሰል መነሻ ለማድረግ እኛ በምርምር ማዕከላችን ተፈትሾ ወደ 10 የሚሆኑ የበቆሎ ዝርያዎችን ፈትሼ ነው ከዛ ውስጥ ዛሬ እዚህ የተገኘው ቢኤች 46 የሚል የበቆሎ ዝርያ ውጤታማ ከመሆኑ አርሶ አደሮቹ በፊት በሰራናቸው አርሶ አደሮቹ በመምረጣቸውና ካሉ የበቆሎ ዝርያዎቹ ይሄንን ይሻላል ብሎ በመረጡት መሰረት ወደዚህ አስገብተናል። የየኪ ወረዳ ዋና አስተዳዳሪ አቶ ዳዊት ተሰማ በበኩላቸው በወረዳው የቢኤች 546 ዝርያ ለአርሶ አደሮች ለማስተዋወቅና አተገባበሩን ለማስፋፋት የሚያስችሉ ስራዎችን መስራታቸውን ገልጸዋል። የሸካ ዞን ግብርና አካባቢ ጥበቃና ህብረት ስራ ልማት መምሪያ ኃላፊ አቶ አምሮ ደሳለኝ በበኩላቸው የዞኑን የግብርና ልማት አቅም ለማጠናከር እንደ ቢኤች 546 የበቆሎ ዝርያ ያሉ አዳዲስ ቴክኖሎጂዎችን በዞኑ ውስጥ ላሉ አርሶ አደሮች በስፋት ለማሰራጨት የተሰራ መሆኑን አንስተዋል። የአካባቢው አርሶ አደሮች በሰጡት አስተያየት የበቆሎ ዝርያው ከዚህ ቀደም ከሚዘሩት ሌሎች የበቆሎ ዝርያዎች ጋር ሲነጻጸር ምርታማ መሆኑን ጠቁመው ቀጣይ ሌሎች ሰብሎችን ለማልማት ፍላጎት እንዳላቸውም ገልጸዋል። ለብዙ አመታት ይህ አርሶ አደር የምታዩት አርሶ አደር ለብዙ አመታት ደከመ ሰለቸ ሳይል
በቀሎ፣ ማሽላ በመዝራት ላይ ነበር። ሆኖም ግን ዘንድሮ እንግዲህ የቀበሌው ሊቀመንበርም የቀበሌው ግብርና ባለሙያም የወረዳውም የክልሉም የዞኑም የሁሉም እንደ ስራ ዘርፋቸው ሁሉም ተባብረው ለዚህ ለአርሶ አደር ይለወጣን ያገኛን በሚል ይህንን በቀሎ ዘር አምጥተው በእውነት በጣም ደስ የሚል በቀሎ አርሶ አደሩም ደከመኝ ሰለቸኝ ሳይል በውድድር ይህንን 15 ሄክታር መሬት በውድድር ደከመኝ ሰለቸኝ ሳንል ነው የሰራ ነው። ብንሰራም ደግሞ ይሄው የምታዩት በጣም ደስ የሚል በቀሎ ሆኖ አግኝተነዋል። በመስክ ምልከታው የክልሉ የግብርና ቢሮ አመራሮች፣ የክልሉ ግብርና ምርምር ኢንስቲትዩት የቡንጋ ግብርና ማዕከል ባለሙያዎችን ጨምሮ የአካባቢው አርሶ አደሮች ተሳትፈዋል። ሰላም ማስጠበቅ ማጽናትና የሕግ የበላይነትን ከማረጋገጥ አኳያ የጸጥታ አካላት ኃላፊነታቸውን መወጣት እንዳለባቸው የክልሉ ፖሊስ ኮሚሽን ኮሚሽነር ሰብስበ ሻውኑ አሳሰቡ። ኮሚሽነሩ ይህንን ያሉት የከፋ ዞን ፖሊስ መምሪያ በ2017 አፈጻጸም ግምገማና የ2018 በጀት ዓመት እቅድ ላይ ባካሄደው የውይይት መርሃ ግብር ላይ ነው። ዘገባው የባልደረባችን ሀብታሙ ወልደ ስላሴ ነው። ምህረት ማሞ ታቀርበዋለች። ፖሊስ የህዝብ ሰላምና ደህንነትን ለማስጠበቅ እንደ ሀገር ከተቋቋመ 116 ዓመታት እንዳስቆጠረ ኮሚሽነር ሰብስቤ ተናግረዋል። በዚህም ዓመታት የህዝብ ደህንነትን በማስጠበቅና የህግ የበላይነትን በማስከበር ለህዝብ የኖረ ሀገርን ያሻገረ በትውልድ ቅብብሎሽ አሁን ላይ የደረሰ ተቋም መሆኑንም አክለዋል። ከህዝብ ጎን በመሆን የህዝብ ሰላምና ደህንነት በመጠበቅና በማስጠበቅ የህግ የበላይነት እንዲከበር ደፋ ቀና እያለ ለህዝብ ኖሮ አገርን ያሻገረ በትውልድ ቅብብሎሽ አሁን የደረስንበት ደረጃ የደረሰ ተቋም ነው። የፖሊስ ስራ በጥቅም የሚገለጽ ሳይሆን በዓላማ ጽናት የሚገለጽ እንደመሆኑ መጠን በፀሐይም በዝናብም የተለያዩ የጸጥታ ችግሮች ሲኖሩ በረሃ ላይም ጭምር እየተጋፈጠ ህዝቡ በሰላም ወጥቶ በሰላም እንዲገባ ተግባሩን እየተወጣ ይገኛል። የዞኑ ማህበረሰብ የገነባው ማህበራዊ የሰላም እሴት በአካባቢው አንጻራዊ ሰላም እንዲፈጠር ከማድረጉም በላይ ለፖሊስ ስራ ምቹ እድል መፍጠሩን አመላክተዋል። በተለይ ወንጀል መከላከሉ ላይ ማህበረሰብ አቀፍ ወንጀል መከላከል መሰረት አድርገን መረጃ መር የሆነ ወንጀል መከላከል ማህበረሰቡ ጋር ቀረብ ብለን ህብረተሰቡን ባሳተፈ መንገድ መስራት እንዳለብን በተቀመጠው የፖሊሲ አቅጣጫ መሰረት በእያንዳንዱ ህብረተሰብ ቀረብ ተብሎ በክላስተር ደረጃም የአገልግሎት መስጫ ማዕከላትም ጭምር እየተገነቡ ፖሊስ አገልግሎት እየሰጠ ይገኛል። ተቋሙ ለተገልጋዩ ማህበረሰብ ፈጣንና ቀልጣፋ አገልግሎት ከመስጠት ረገድ ያሉ ክፍተቶችን መሸፈንና አፋጣኝ ልባት መስጠት እንደሚያስፈልግ አስገንዝበዋል። ህብረተሰቡ ጋር ያለው እሴት ሰላም ፈላጊነቱ ከፖሊስ ጋር ተባብሮ የመስራት ዝግጁነቱ ለፖሊስ እንደ አንድ ምቹ ሁኔታ የሚወሰድ በመሆኑ ፖሊስ ከሰራው ስራ ጋር ተዳምሮ አንጻራዊ ሰላም እንዲመጣ አድርጎታል። በዚህ ምክንያት እንደ ዞን በሰላም የህዝቡ ወጥቶ የመግባት ጉዳይ ጥያቄ ውስጥ ያልገባበት ዞን ውስጥ አንዱ ነው ማለት ነው። ስለዚህ ይሄ በምንም መንገድ ወደ ኋላ እንዳይቀለበስ አጠናክሮ መስራት ያስፈልጋል። የሰላም ጉዳይ በአንድ ጊዜ ሰርተን የምናበቀው አይደለም። ተከታታይነት ያለው ስራ የሚጠይቅ ነው። ጨርሰናል ብለን ቤት ምንገባው አይደለም። የፖሊስ አባላትና አመራሮች በተሰማሩበት ዘርፎች ከብልሹ አሰራር የጸዳ በመሆን በታማኝነት ማገልገል ይጠበቅባቸዋል ሲሉም ነው የተናገሩት ኮሚሽነሩ። እናንተ የዞኑ ገቢ በአግባቡ የሚሳካበት ህገወጥነት ቆሞ ሁሉም ወደ ህጋዊ የሚመጣበት ላይ ፖሊስ እንደ ፖሊስ ሚና መጫወት አለበት። ዞን አስተዳደር ደግሞ በዛ በሚመጣ ለውጥ ተነስቶ ፖሊስን ኢምፓወር የማድረግ ስራ ላይ የራሱን ኮንትሪቢዩሽን ካደረገ ዞኑ ከሌሎች የተሻለ ዞን ከፍ ያለ እንዲሆን የሚያደርግ ስራ ለመስራት ስለሚረዳ በዚህ መንገድ ኮንትሮባንዱንም ህገወጡንም ማየት ያስፈልጋል። በቀጣይ የስራ ጊዜያት የተሳካ የማህበረሰብ አቀፍ ወንጀል መከላከል የምርመራና የትራፊክ ደህንነት ስራ ላይ ውጤታማ ለመሆን በየደረጃ ያሉ ባለድርሻ አካላት ጥረትና ትኩረት መታከል እንዳለበት አክለዋል። የማህበረሰብ ደህንነት ፓትሮል የተባለውን አክቲቭ አድርጉት። ቅድም የተባሉ ብዙ አደረጃጀቶች ተፈጥረዋል። ግን አደረጃጀቱ በሚፈለገው መንገድ ኃላፊነት እንዲወጣ ከማድረግ አኳያ የሚስተዋሉ ክፍተቶች ስላሉ እሱን አሟሉ። አማካሪ ምክር ቤቶችንም ወደ ስራ የማስገባት ስራ በዚህ መንገድ ካጠናከረ
እንዳጠቃላይ ከህዝብ ጋር የሰራነውን ስራ ተሳትፎን አጠናክረን ከቀጠል የአፈጻጸማችን ከጊዜ ወደ ጊዜ እየተሻሻለ የሚሄድበት ምቹ ዕድል ስላለ ህዝባችንም ከጎን ስላለ ይሄን አጠናክራችሁ እንድትቀጥሉ አደራ ማለት ፈልጋለሁ። ያው በውይይቱ ላይ ያለፈው ጉለት ላይ ያሉ ነገሮችን ለቀጣይ ለማረም የተሻሉትን ለማጠናከር የምንዘጋጅበት አመት እንዲሆን እመኛለሁ። አመሰግናለሁ። በየትምህርት ዘርፍ የተሻለ ውጤት ለማስመዝገብ ሁሉም የጋራ ርብርብ ማድረግ እንደሚገባ የጠሎ ወረዳ ትምህርት ጽሕፈት ቤት አሳሰበም። ጽሕፈት ቤቱ የጋራ ርብርብ ለላቀ የትምህርት ጥራት በሚል መሪ ቃል የ2018 የትምህርት ንቅናቄ አካሂዷል። ዘገባው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ጽዮን ታደለ በመድረኩ መክፈቻ ንግግር ያደረጉት የጠሎ ወረዳ ዋና አስተዳዳሪ አቶ አትርሴ እሸታቸው በወረዳው ያለውን አቅም በሙሉ ተጠቅሞ የትምህርት ዘርፍን ማሻሻልና የነበሩን የትምህርት ክፍተት መሙላት እንደሚገባ ገልጸዋል። ከደረጃ በታች የሆኑ ትምህርት ቤቶች ከደረጃ በታች እንዲሆኑ ያደረጋቸው ምክንያቶችን በመድረኩ በዝርዝር መወያየትና አቅጣጫ ማስቀመጥ ያስፈልጋል ያሉት ዋና አስተዳዳሪው የትምህርት ቤቶችን የውስጥ ገቢ አቅም በተገቢው ሰብስቦ መጠቀም እንደሚገባ ጠቁመዋል። አክለው ለተማሪዎች መጽሐፍ ለማዳረስ የማሳተም ስራ ህብረተሰቡን በማሳተፍ ሲሰራ መቆየቱን አንስተው በቀጣይም ዘርፉን ለማሻሻል የሁሉም የጋራ ርብርብ እንደሚያስፈልግ ገልጸዋል። የወረዳው የትምህርት ጽሕፈት ቤት ኃላፊ አቶ ሙሉጌታ ከበደ በበኩላቸው በሁሉም ዘርፎች ፊት የወጡ አካባቢዎች ለትምህርት ትኩረት የሰጡ አካባቢዎች በመሆናቸው ትምህርት ለሁሉም መሰረት መሆኑን በመገንዘብ በትኩረት ሊሰራ ይገባል ብለዋል። በ2017 ዓ.ም የተጀመረው የተማሪዎች ምገባ በዘንድሮ በሁሉም ቅድመ አንደኛ ደረጃ ትምህርት ቤቶች ተጠናክሮ እንደሚቀጥል የገለጹት አቶ ሙሉጌታ ተማሪዎች መጠነ ማቋረጥን ለመቀነስ በትኩረት ይሰራል ብለዋል። ኃላፊው አክለው በወረዳው 87 በመቶ የሚሆኑ ትምህርት ቤቶች ደረጃ 1 ላይ በመሆናቸው ደረጃቸውን ለማሻሻል በትኩረት መስራት ያስፈልጋል ብለዋል። በመድረኩ የ2017 ዓ.ም አፈጻጸም በጽሕፈት ቤቱ ልማት እቅድ ባለሙያ አቶ አብይ ኃይሌ ቀርቦ ውይይት ተደርጓል። በወረዳው 24079 ተማሪዎች በ2018 የትምህርት ዘመን ከቅድመ አንደኛ እስከ 12ኛ ክፍል ተቀብሎ ለማስተማር መታቀዱም ተጠቁሟል። በሚቀጥለው የትምህርት ዘመን በሁሉም ቅድመ አንደኛ ደረጃ ትምህርት ቤቶች የተማሪዎች ምገባ መርሃ ግብር ተደራሽ እንደሚሆን የከፋ ዞን ትምህርት መምሪያ አስታወቀም። በ2018 የትምህርት ዘመን ከ351 ሺህ በላይ ተማሪዎች ከነሐሴ 19 እስከ ጳጉሜ 5 ቀን 2017 ዓ.ም ድረስ እንደሚመዘገቡም ታውቋል። የመምሪያው ኃላፊ አቶ ሙልጌታ መሸሻ በ2018 የትምህርት ዘመን 351458 ተማሪዎችን ለመመዝገብ መታቀዱም አስታውቀዋል። ባለፈው ትምህርት ዘመን በዞኑ የተማሪዎችን ተሳትፎ ዝቅተኛ መሆኑን ያነሱት ኃላፊው በቀጣይ ዓመት ተሳትፎን ለመጨመር በትኩረት ይሰራል ብለዋል። የትምህርት ቤቶችን ደረጃ ለማሻሻልና ለመማር ማስተማር ምቹ ለማድረግ እየተሰራ መቆየቱን አብራርተዋል። በሚቀጥለው የትምህርት ዘመን በዞኑ የሞዴል ቅድመ አንደኛ ደረጃ ትምህርት ቤቶች ግንባታ ተጠናክሮ እንደሚቀጥልም ገልጸዋል። በተመሳሳይ የተማሪዎች ምገባ መርሃ ግብር በሁሉም ትምህርት ቤቶች ተደራሽ እንደሚሆን ኃላፊው አስታውቋል። የተማሪዎች ምዝገባ በተቀመጠው ጊዜ ሰሌዳ እንዲጠናቀቅ ባለድርሻ አካላት ድጋፍና ክትትል እንዲያደርጉ አቶ ሙልጌታ አሳስበዋል። የዘገበው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ጣቢያ ነው። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤት ለመምሩ አብራችሁ ቆይታ እናደረኩ። ቀሪ የከፋ ቴሌቪዥን መሰናዶዎች የሚቀጥሉ ይሆናል። በእኔ በኩል ሰላም ቆዩልን።